በማርያም ሪች መጣች ኧረ በእናትህ በእግዚአብሔር ተጠበቂ እንጂ አባ አለ ሪች መጣሁ። ሰላም ነሽ? እየመጣሁ ነው ብዬ እኮ ስደውልልህ ስልክ አታነሳም። አባ አይ ትንሽ አስሎኝ ነው። አሃ እንዴ ክፈት እንጂ። እሺ ቆይ አንዴ ልብስ እየቀየርኩ ነው። ከመጀመሩ ነው ደግሞ በር ዘግተህ የምትቀይረው? እሺ እባክህ ክፈት። ቤቴ እንዴት ነሽ? በእናትህ ደክሞኛል እንዴ? ደክሞኛል በእናትህ። በጣም ብዙ ፔሸንት ነበረብኝ። ደህና ነህ? አለሁ ደህና ነኝ። አንተም ደግሞ አልገባሽም ነበር። እባክሽ ትንሽ ደከመኝና እኮ ተኝቼ ነው። ደግሞ ምንድን ነው የምትሸተው? ሸተትኩ። ኧረ በእናትህ ተው በቃ ደክሞኛል። ሻወር ልውሰድ። መጣሁ አሽሻለሁ። አባ እንዳታነሳው። እንዳታነሳው አልኩህ። እሺ ይሄው በቃ ልስጥሽ። አቤት። ረበሽኩ እንዴ? እንዳትደውልልኝ አላልኩም? ምን ነው ርቺ? ደህና አይደለሽም እንዴ? ትሰማኛለህ? ቢ ኬርፉል። ከዚህ በኋላ እንዳትደውል እሺ? ካላወራሽ ሌሊቱ ሙሉ ነው የምደውለው። ተው እንጂ እባክህ። ከምሬን ነው። ትሰማኛለህ? ብሎክ የሚባል ነገር አለ እሺ? አታረጊውማ። ይኸው እንደውም አደረኩት። እየመጣሁ ነው። ተጨማልቅ ይልሽ እናታችሁ። ምንድን ነው የምትለው አንተ? እየመጣሁ ነው። ና ምን ችግር አለው? እነግረዋለሁ። ደስ ይለኛል። አብረን እነግረዋለን። ምንድን ነው የፈለገው አንተ? ሪቺ ወድሻለሁ የኔ ቆንጆ። እኔ ደግሞ በጣም የምጠላህ። ኧረ አይባልም።
በቃ ባይ ምን አይነት ክሬዚ ፐርሰን ነው? እባክሽን አይደለም። ኧረ እኔ እንደዛ አላሰብኩም። እንዴት? ኦኬ እንዴ አታወራም እንዴ? እኔ ስመጣ ነው የምዘጋው? አይ እባክሽ ዝም ብሎ ነው የሚለፋደደው። ማን ነው? ሻወር ነው የምንወስድ እባክሽ። ይሄ የማን ነው? ምኑ አይታየህም እንዴ? የማን ነው? እየቀለድክ ነው? ያንቺ ነው። እኔ የገዛሁልሽ። አንተ የገዛህልኝ ይሄ ነው? ያንቺ ካልሆነ የማን ሊሆን ይችላል? ዋት? የሀና ሊፕስቲክ? ይሄ እኮ ቻፕስቲክ ነው። እዚህ እንዴት ሊመጣ ቻለ? እንዴትስ እዚህ ቤት ተገኘ? እንዴት እዚህ ሊመጣ ቻለ? እኔም አልገባኝም። ምን እያልክ ነው? እርግጠኛ ነሽ ግን ሀኒ የሀና ነው? መስፈን ይመልስልኝ። የሀና የጓደኛዬ ዕቃ እዚህ እንዴት ሊገኝ ቻለ? ኧረ እኔ አልገባኝም። ማር የኔ ፍቅር መጣሽልኝ? እንዴት እንደደከመኝ። ቆይ ምን ሰርተሽ ነው የሚደክምሽ? አይባልም አንተ። ምን ማድረግሽ ነው? ወይ ሀኒ ግርም እኮ ትይኛለሽ። አንዳንዴ የምትሰሪውን አታውቂም። እሺ አንተም እኮ ታደክማለህ። የምን ድካም? በእናትህ እስኪ ዞር በለኝ። ደግሞኛል። እኔ መተኛት እፈልጋለሁ። ቆይ ምን ሰርተሽ ነው የደከመሽ? ኧረ እባክህ አንተ ብቻ ነህ እንዴ የምትሰራው? እኛ እንሰራለን እንጂ እናንተማ ምን ትሰራላችሁ? ይኸውልሽ የኔ ፍቅር በእናትህ ተወኝ። ጠረንሽ ምን ለማለት ፈልገህ ነው? የት ነበርሽ? ማለት ምን ለማለት ፈልገህ ነው? ጠረንሽ ትሸቻለሽ እያልከኝ ነው? አይ በቃ ተይው። አፍንጬ ነው። አረ ጨረሰዋ። እየተሳደብክ ነው? አረ እኔ አልወጣኝም። ደክሞሻል ታጠቢ እያልኩሽ ነው። ትሸቻለሽ እያልከኝ ነው? አይደለም ስትሰሪ ደክሞሽ ይሆናል እያልኩ ነው። ተነሽና ታጠቢ። ቀሽም ቢገባህ የምሰራው ላንተም ጭምር ነው። እሺ ወይ እንደባል ቁጭ እንድል አላደረከኝም። ማን ሰሪ ያለሽ? አልቀረብህም እባክህ። እንዳታነሳው አንተ ስልኬ። ኧረ ቀስ በይ። ልጅ ናት። አንዴ ላዋራት። ምን ስለሆንክ ነው አንተ የምታዋራት? ጓደኝነቷ ለእኔ መሰለኝ። ደፋር። ምን ችግር አለ ባዋራት? መታኝ እኮ
አንቺ መተሽ ዘጋችሁ። እንግዲህ ያልተመቻትም ይሆናል። ባሏ ፊት ማንሳት አልተመቻትም አይደል? ሪች እንዴ ሀና እኮ ጓደኛሽ ነች። እንዴት እንደዚህ ትያለሽ? እና ጓደኛዬ ስለሆነች የማንም ባለትዳር ቤት እቃው ማዝረክረክ አለባት ነው የምትለው? አስበው ላይሆን ይችላል። አስባ መጣል ነበረባት አይደለ? ሪች ደግሞ በእናትሽ በቃ ምሳ እንብላ። አራብሽም እንዴ? ነይ ተነሽ በእናትሽ። ቆይ አንተ ለምንድን ነው እሷ ጋር መደወል ያልተመቸ? እሺ ይኸው ደውዪ። እሺ ፈቅጄልሻለሁ። አረ አንተ ፈቅደህልኝ ነው ጓደኛዬ ጋር የምደውለው? ወይ ሪች ምን ያስቃል? አሁን የሚያስቅ ነገር አለ? ጠርጥረሽኝ ብቻ እንዳይሆን በጓደኛሽ። ጓደኛዬ ባትሆን መጠርጠር ነበረብኝ? አረ ደስ አይልም። አንቺ እኔን አንቺ እውነት ጠርጥረሽኛል? አንቺ ጠርጥረሽኛል? በጠረጥርህስ እናንተ ወንዶች ተታመናላችሁ እንዴ? እኔ ባንቺ ላይ? አንተ ወንድ አይደለህም እንዴ? ወንድነት መለኪያው እሱ ነው እንዴ? እንደውም ባንተ ስልክ ነው የምደውለው። የአንቺ ስልክ ሳንቲም የለው አለው፣ ግን ባንተ ነው የምደውለው። ሄሎ ሀና፣ ሰላም ነሽ? እኔ የምልሽ ሀና፣ አንድ ነገር ልጠይቅሽ ነበር። እኔ ቤት መተሽ ታውቂያለሽ? ኦኬ ዘጋችሁ። ነገር አለ ማለት ነው። ወዴት ነው? ምነው ከእኔ የምትደብቂ ሚስጥር አለ? እዛው ሁን። የአንቺ ጓደኛ ማለት የኔም ጓደኛ ማለት ነች። ማለት እሱ ደግሞ ምን ማለት ነው? እንዳትከፍ ወዴት ነው? አንተ እንዳትከተለኝ እሺ? አንቺ ስነ ስርዓት ያዥ እንጂ ባልሽ እኮ ነኝ። እንዴት ነው የምታዋሪኝ? እንደዚህ ነው የማዋራ። እንዳትከተለኝ። እንደውም ውጣልኝ። ውጣ። ላዋራ ትፈልጋለህ ጓደኛዬ? ውጣልኝ። ውጣልኝ እኮ ምን? እውነትሽን ነው። በወጣ ይሻለኛል። አዎ ወይ ሪችዬ፣ አልሰማሽኝም ያልኩትን? ወይ ሪች ደግሞ አልሰማሁትም። ኖቲስ አላደረኩትም ነበር። ሀኒ፣ እዚህ ቤት እኔ ሳልኖር መተሽ ታውቂያለሽ ወይ ነው? ሰምተሽኛል? ሰምቻለሁ። እንዴ ቆይ ደግሞ ምን ማለት ነው? ደግሞ እሱ ምን እያልሽኝ ነው? እያልኩሽ ያለውማ እኔ ሳልኖር እዚህ ቤት ለምን መጣሽ ነው። ለምን መጣሽ እያልሽኝ ነው? ኢትስ ኦኬ። ግን መተሽ ነበር እንዴ? ቆይ መምጣት የለብሽም እያልሽኝ እንደውም ብቻ ሀኒ፣ እንደዛ ቢሆንማ አትምጪ ነበር የምልሽ። ቱ ዘ ፖይንት መተሽ ነበር። አይ ዶንት ቲንክ ሶ ጓደኛዬ። ምንም አላስታውሰውም። መጥቼ አውቃለሁ እንዴ? መተሽ አታውቂም? በፍጹም። አረ በፍጹም። እሺ ቻፕስቲክ ጥለሻል። ቻፕስቲኩ በእግሩ ነው የመጣው? አንቺ ልጅ ያስቃል እንዴ ይሄ? አይ ቻፕስቲክ ጥለሻል እኮ ስትይኝ በጣም ገርሞኝ ነው። ምኑ ነው
የሚያስገርመው? ቻፕስቲክ ጠለሻል ማለት የሚያስገርም ነገር ነው? በጣም ያስገርማል እንጂ። ቆይ እንዴት ለየሽው? እንዴት አወቅሽ? ቆይ የኔ መሆኑን አውቀዋለሁ። ያንቺን ቻፕስቲክ እንዴት ላላውቀው እችላለሁ? ጓደኛ አይደለሽ እንዴ? እኔ ብቻ የምጠቀምበት እንዴት ነው ስም ያለው? ማለቴ ቻፕስቲኩ ላይ ፒክቸር ተለጥፎበታል እንዴ? ጓደኛዬ እስኪ ንገሪኝ። ምናልባት ተሳስቼ ሊሆን ይችላል። አውየርጅ ገርሞኝ እኮ ነው የምስቀው። ወይኔ ጉዴ! አንቺ ጠርጥረሽኛል እንዴ? እሺ ሶሪ ሀኒቾ፣ መደወል አልነበረብኝም። ወይኔ ጉዴ! አዎ ጠርጥረሽኛል፣ ጓደኛዬ ጠርጥረሽኛል። አንቺ እሺ በቃ ይቅርታ። የተከበረ ትዳር እንዳለሽ አውቃለሁ። ወይ ጉዴ! ጠርጥረሽኛል። እውነት በጣም እየተናደድኩ ነው። የምር በጣም አዝናለሁ። እሺ በጣም ይቅርታ። መጠራጠር አልነበረብኝ። እንዴ አንቺ መስፍኔ እኮ በጣም ታማኝ ሰው ነው። ቆይ በመስፍኔ እኔን ትጠረጥረኛለሽ እንዴ? መስፍኔ እኔ ባላ አያጠፋም፣ አምነዋለሁ። ቻፕስቲኩ ያንቺ ካልሆነ የማን ይሆናል ብዬ ነው። የኔ ቻፕስቲክ ነው። ምን? ያንቺ ቻፕስቲክ ነው? አዎ የኔ ነው። እውነት ያንቺ ነው እንዴ? ባለፈው እኮ እራት ልንበላ እናንተ ጋር መተናል። እረሳሽው እንዴ? በጣም ይቅርታ። ምንም በቃ እያስታወስኩ አይደለም ነገሮችን። ይቅርታ። የምር ጓደኛዬ በጣም አናድሽኛል። እንዴት እኔ ጓደኛሽን ትጠረጥርኛለሽ? በቃ ይቅርታ አልኩሽ አይደል እንዴ ሀኒ? ኦኬ ይቅርታ አድርጌልሻለሁ። አይሪች ሀኒ፣ ይሄ ሳቅሽ በጣም ነው ደም ያፈላው። በእናትሽ አሳቂ እንደዚህ። ቆይ እኔ የምልሽ ግን አንቺ በደንብ ስቀሽ ታውቂያለሽ እንዴ? ማለቴ ከት ብለሽ ልክ እንደዚህ ልክ እንደዚህ ማለት ነው። ጓደኛዬ ብሬድ እኮ ነው። አንቺ እኮ አስቂኝ። አንቺ እብድ በይቻው። አዝናለሁ ጓደኛዬ። ባልሽን ወድጄዋለሁ። እኔን ደግሞ ማንም ሰው ምንም ከማድረግ አያስቆመኝም። እኔ ደግሞ የምፈልገውን ነገር ከማድረግ ወደኋላ አልልም። አንተ አስቸጋሪ ባሌ። ሪሽ በሰላም ነው ደወለችው? አዎ በሰላም ነው። ምን ነው ክፉ ነገር ተናገርኩ እንዴ? ጭራሽ ትንሽ ደብኛል። ማረፍ እፈልጋለሁ። ሶሪ። ይቅርታ። ግን እውነት ሪች ጠርጥረሽኝ ነው? አይደለም አይደለም፣ እኔ ራሴን የጠረጠርኩት።
እሱ ደግሞ ምን ማለት ነው? ባለፈው ሳምንት እዚህ ለራት ጠርተናቸዋል ነበር። የዛኔ ነው ቻፕስቲክ ድረስ ተሄደችው። ሶሪ ማይ ስትሮንግ ኤንድ ሃንድሰም husband please sorry። ባለፈው አቤል ለራት ግብዣ እዚህ የመጣ ጊዜ ምን ነበር ያለው? አላስታውስም። ምን ነበር ያለኝ? አሁን ራት ስትይ እኮ ነው ትዝ ያለኝ። ምን አለ? to the point ምን ትዝ አለ? ባለቤት በጣም ታምራለች፣ ደስ የምትል ሴት ነች እኮ ነው ያለው። ወይ ደስ ይላል ታዲያ። እና ታድያለሁ አልከው ወይስ ምን አልከው? ምንም አላልኩትም፣ ግን በጣም አናዶኝ ነበር። የሚስት መደነቅ ነው የሚያናድደው? እኔ ባለቤትሽ እያለሁ እሱ ምን አባቱ አግብቶት ነው አንቺን የሚያደንቀው? ቀናሽ እኔ ቢገርመኝ እናንተ ወንዶች ስታገቡ የሚስታችሁ ውበት አይታያችሁ? ኧረ እባክሽ ጭበይ ወሬኛ ትሰማለህ አቤል? እኔ ባለትዳር ነኝ፣ የተከበርኩ ባለትዳር። ካንተ ጋር ምንም አይነት ግንኙነት የመፍጠር ፍላጎት የለኝም። እሺ ይኸውልሽ ሪች፣ እኔ ፈልጌ አይደለም ያገባሁት። So what? እወድሻለሁ። It is not my business, okay? መቼም ካልካድክ ባለቤቴን ታውቀዋለህ አይደለ? አባን እያወቅ እንደዚህ ስትል ትንሽ እንኳን አታፍርም? ምን ያሳፍረኛል? እሱ ሳይደብረውም እምወዳት ልጅ አግብቶ ሲኖር ደግሞ ትዝ የሚልሽ ከሆነ የመጀመሪያ ቀን አንቺን ቀድሜ ያየሁሽ እኔ ነኝ። ሁለተኛ ስልኬ ላይ እንዳትደውል እሺ? እንደውም ከዛሬ በኋላ አገኝሻለሁ። እምቢ ካልሽ ግን የማደርገውን አሳይሻለሁ። ምን ችግር አለ? ና እቤት ድረስ መታናግረኝ። አባ በሚገባ ቋንቋ ያናግራል። እሺ እባክሽ አኒ፣ በቃ እዚህ ጋር ይበቃናል። ኧረ እባክህ አትፈልግም? መጀመሪያ ነበር እኮ መጠንቀቅ። ሪችን እወዳታለሁ። ብዙ ተሳስተናል። ዘ ኤንድ ፊልሙ እዚህ ጋር ያበቃል። ሜን አክተር ሞቶ ፊልሙ አያልቅም። እሺ አንቺ ባል አለሽ እኮ፣ ባለቤትሽ እኮ ጓደኛዬ ነው። ኦኬ ፈርተህ ነው? በነገራችን ላይ ጓደኛህን ጠልቼዋለሁ። እሺ ምን ማለት ነው? ባልሽ እኮ ነው ከማንም ከሞላች ሴት መርጦ ያገባሽ። እኔም እኮ ከሞላ ወንድ መርጬ ነበር ያገባሁት። አሁን ግን ቀየርኩት። አባ እወዳለሁ። አቤል መጀመሪያ ያየሽ ቀን ነበር የወደደሽ። እኔ ደግሞ መጀመሪያ አንተን እንዳየው ነበር የወደድኩ። መጀመሪያማ እኛ ነበር ያየናችሁ። እንደገባችሁ እሱ አንቺን ወደደ፣ እኔ ደግሞ ሪችን ወደድኳት። ኧረ እባክህ አንቺን አልወደድኩሽም እያልከኝ ነው? ኦፍ ኮርስ። አሁን ግን ተዋደናል አይደል? ስሜት ነው ያገናኘን። አሁን ግን ይብቃ። እንደዚህ ዝም ብሎ መብቃት አለ እንዴ? አለኝ ባክሽ። በጣም እየተሳሳትን ነው። እንደ ሰለጠነ ሰው እናስብሽ። ይብቃን። ሪች ብታውቅ ራሷን ነው የምታጠፋው። መጀመሪያ አንተን አጥፍታ ነው እሺ፣ ከዛ ራሷን የምታጠፋው። እሺ ይብቃን። ሃኒ ሚስት አለችኝ፣ ይገባሻል? አይባልም መስፍኔ። ይኸውልህ የዛኔ ከሰርግ ቤት ስንመለስ መጠጥ ቤት ውስጥ ያየሁ መጀመሪያ እኔ ነበርኩኝ። ከዛ ለርች ነገርኳት፣ እናንተም ማለት ነው እንድታያችሁ። እንዴ የዛኔ ከተቀመጣችሁ በኋላ አይደል እንዴ ያያችሁን? እንዴ መጀመሪያማ ያየናችሁ እኛ ነን። ይኸውልህ ሴት ልጅ በምን ሰዓት እንደምታይ አታውቅም። ድንገት ሹፍ ታረገና ላሽ ትላለች። ምን ብለሽ ትነግሪው ነው? ጓደኛህ እያስቸገረኝ ነው ብዬ ነው የምነግረው። ኧረ እባክሽ። ከዛስ ምን ያደርገኛል? ኤኒዌይስ እሱን አላውቅም። ጉድባይ እና እንጂ ተቀቀኝ። ሁለተኛ ልትነካኝ እንዳትሞክር እሺ? ክብርህን ጠብቅ። አንተ ግን ትንሽ አታፍርም እንዴ? የጓደኛ ሚስት እኮ ነኝ። አላርፍ ካልክ ግን ሁሉንም ነገር ነው ዘግዝኬ የምነግረው። እስከዚህ በይ የኔ ውድ የኔ ፍቅር።
ሀና እንዴት እንደምትንሰፈሰፍልህ ብታውቅ እንደዚህ ባልክ ነበረ። በጣም ነው የምትደብረኝ። እሺ እወድሻለሁ የኔ ቆንጆ፣ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ያላንቺ ህይወት የለኝም የኔም ቤት የኔ እናት። እባክሽን ፍስቲ በጣም ነው የምትደብረኝ። እሺ በጣም ነው የማፈቅርሽ። ትንሽ እንኳን ክብር የለም። I love you so much። መጀመሪያ ስቀርበው አልደበረኝም ነበር። ከዛ ግን ጓደኛህን ጠልቼዋለሁ። ተይ ሀኒ፣ እንደዚህ አይባልም። መጀመሪያ ፈቅደሽ አግብተሽዋል። ግን አሁን በቃኝ። ሲበቃኝ እንደዚህ ማሰብ የነበረብሽ መጀመሪያ ነበር። ብዙ ነገር አሳልፋችኋል። አሁን ወደ ኋላ መሄድ የለም። ወደ ኋላ ማለት የሌለብን እናንተ ብቻ ነው። ወደፊት ብቻ ሻባ። አትቀልጂ እባክሽ። እየቀለድኩ አይደለም። ሪችን በጣም ወዳታለሁ። እሺ በቃ ነይ ውጪ። አውቃለሁ እያስተዋወቅኝ ባልሆነ አንተ እየጮክብኝ እንዳይሆን ብቻ። አዎ እየጮክብሽ ነው። በቃ ውጪ። ህይወቴን አትበጥብቂ። ልውጣ። አዎ ውጪ፣ ነይ ውጪ። ልቀቀኝ። ብዬ ጮኬ ነው የማዋረድ። እሺ ቀጥለዛ። ምን ማለት ነው? እወድሃለሁ፣ አልተውህም፣ አገባሃለሁ። በቃ አብደሻል እንዴ? አደርገዋለሁ። ታውቀኛለህ፣ እኔ ሀና ነኝ። እሺ የትኛውም ወንድ አይመልሰኝም። ስነ ስርዓት። ሀና ሚስት አለኝ እኮ። ሪች ደግሞ ጓደኛሽ ነች። ብዙ ስህተት ሰርተናል። እኔ ውስጤ ምንም ቢሆን አልረጋጋም። ውስጤ እንደተረበሸ ነው የምኖረው። ተረጂኝ። ሪችን አፈቅራታለሁ። አየህ፣ ይሄ ነው የሚያናድደኝ። ሁላችሁም ወንዶች እሷን ስታገኙ ትዝረከረካላችሁ። ቆይ እሷ ምንድን ነች? ማን ነች? ኧረ እስቲ እባክሽን ቀስቀስ በይ።